አታሳሹኝና ግን እንዳጋጨኝ ባጋጨው ደስ ይለኝ ነበር በሰዓቱ። ግን በቃ ዋናው አላማው ብሬ ስለነበረ ብሬ ማስመለስ ስለነበረ ከዛ ባለፈ ደግሞ ካሳይንም ጭምር ስለሆነ ያስመለስኩት በቃ ኦኬ በሚል ነው የተወኩት ነገር። ለራሴ ጋርድ ቀጥሬያለሁ። በእርግጥ ጠባቂ ፈጣሪ ነው፣ ግን ደግሞ ከሱ ቀጥሎ ላይክ የሚያግዛችሁ ምናምን ሰው ያስፈልጋል። እሱ ባላሰበበት ሰዓት ነው ብሬን ያስመለስኩት። ሁለተኛ ያ ወንድ ልጅ ነው እልህ ይገባዋል። እኔ ሴት ሆኜ ነው የተበቀልኩት አይደለ? እልህ ይዞኝ ግን በጣም ደስ የሚላችሁ ይመስለኛል ሳስበው። ማለት ብዙ ጊዜ አስከፍቻቸዋለሁ በእንደዚህ ጉዳይ። ለምን በቃ ምንም ቢሆን ሴት ልጅ ነሽ ምናምን የምትሉት ነገር አለ። ሰው በደንብ አክሰፕት አድርጌያለሁ። እንግዲህ ቤተሰቦች እንዴት አያችሁት? በዛ ላይ ሴት ሆነ፣ በዛ ላይ እንደኔ ደፋር ሲቪተኛ ሆነ አይመጣውም ነገርና በተቻለ አቅም እኔም አግዛለሁ። ብቻን ብዙ ጫና አይኖርም። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለው። በጣም ደህና ነው። ምቾት እያንገላታኝ ነው። ሁሉ እንዴት ናችሁ እናንተ? ሁሉ ሰላም? ያው እንግዲህ ከእናንተ የሚደበቅ ነገር የለም እንዳያችሁት ነው። ሁሌም የምትሉኝ ነገር አይ ቲንክ በዛሬው ነገር የምትደሰቱ ይመስለኛል። ምክንያቱም ሁሌ ብቻዬን ሲሄድ በሰውን ጉዳይ በራሴን ጉዳይ ምናምን በተለይ ጫካ ላይ ምናምን ሁሌ እንደወቀሳችሁኝ ነው። ማለት ይሄ ራስሽን በወንድ ሂሳብ አታስቢ፣ ተጠንቀቂ፣ ምንም ቢሆን ሴት ነሽ ምናምን እንዳላችሁት የፈራችሁት ነገር ጊዜ ቢፈጅም ዞሮ የሆነ ሰዓት ዋጋ አስከፍሎኛል እንዳያችሁት። እና ያው ፈጣሪ ረድቶኝ እኔም ብበቀለውም ግን የባሰስ ነገር ቢሆን የእናንተም ጸሎት ጭምር ነገሩን አቀለለው እንጂ ሴት ልጅ በቃ ከተያዘች በኋላ የባሱ ብዙ ነገሮች አሉ። መደፈር አለ፣ ብዙ ነገር አለ። ከዛም ባለፈ ደግሞ ህይወት እስከ ማጣት ደረጃ መድረስ አለና ሙሉ ቤተሰቦቼ ደግሞ እንደምታውቁት አብዛኛው ጠላት ያፈራሁት በራሴ ጉዳይ እንኳን አይደለም። ታውቃላችሁ፣ በሰው ጉዳይ ነው፣ በማይመለከተኝ ጉዳይ ነው። ሜቢ ሴትነቴ፣ ሰብአዊነት ምናምን እያልኩ ምገባበት ነገር ነው ይበልጥ ዋጋ እያስከፈለኝ ያለውና አሁን ኦልሞስት ላይክ በጠላት ተከብቤ ያለው አይገልጻም። ከአንዱ ሸሻው ስል አንዱ፣ ከአንዱ ሸሻው ስል አንዱ እና ላስት ቪዲዮ ላይ እንዳያችሁት ላይክ ከናውል ጋር ያለው ነገር ጨርሰናል። የምታውቁት እኔ ጨርሻለሁ ብዬ ባስብም ላይ ታይኑልኝ ይችላሉ። ሲጀመር በሱ በኩል ያሉ ጠላቶች፣ በእህቱ በኩል ያሉ ጠላቶች ምናምን በቃ በብዙ ዳይሬክሽን። አሁን ደግሞ ትልቅ ጠላት ሆኖ ደግሞ የመጣው ይሳቅ ነው። በገዛ ገንዘቤ ያው ብሬን አስመልሻለሁ። በእርግጠኝነት አርፎ ይተኛልኛል ብዬ በጭራሽ አላስብም። ሰው ያለኝ አማራጭ ያው እንቅስቃሴንም እንዳያችሁ ነው። ሌላ ጊዜ ጫካ ሲሄድ ወር ምናምን ብቻዬን ነው የምሄደው። ይሄ ኦቨር ኮንፊደንስ አንዳንዴ ዋጋ ያስከፍላል። ምንድነው የሚባለው? ብልህ ከሰው ይማራል፣ ሞኝ ከራሱ ነው የሚባለው። እንግዲህ ብዬ ፈጣሪ ጠብቆኝ ሊያስተምረኝ በትንሹ ቀጥቶኛል። ሰው 3 ቀን ማለት ቀላል ነው። ከዚህ በፊት የምታስታውሱ ከሆነ ኪያ ጠፍታብን ምን ያህል ጊዜ ሰንኳተን ነበርና ወር 2 ወር ቢሆንስ፣ ከዛ ባለፈ የመደፈር ነገር ቢኖርስ፣ ከዛ ባለፈ ላይክ የሆነ ነገር ከሆነ በኋላ ያስፈልግም አይደለ? የኔ ደግሞ ትልቁ ችግሬ በጣም የምዳፈረው ነገር አለ። በቃ ይሄ አንዳንዴ ሴትነቴን እስክረሳ ድረስ ማለት ነው። ራስን መጠበቁ፣ ራስን መከላከሉ፣ ስፖርቱ ምናምን እንዳለ ሆኖ ግን ስቲል ደግሞ በቃ ሴት ነኝ። ሰው አሁን ላይ ደግሞ ባለው ነገር ብቻሽን ነኝ ብሎ በህብረት እስከ መመታት ደረጃ ከደረስኩኝ ባይ ዘ ወይ ዛሬ ቀጠሮ አለኝ፣ እሄዳለሁ ወደ በኋላ አካባቢ። እንግዲህ ወይ መልካም ወሬ ይኖራል በዚህኛው ጉዳይ ወይ ደግሞ እንግዲህ ሰርጀሪ የሚያስፈልግ ከሆነ እንደ እግዚአብሔር ፍቃድ ሰርጀሪ ይደረጋል። ችግር የለውም። እንግዲህ ጸልዩልኝ መልካም ነገር እንድንሰማ። ከዛ ባለፈ ግን አዲስ ነገር ይዤ የመጣሁት እንዳላችሁት ሁሌ በቃ አትጂ እንደዚህ አትሆኚ ምናምን አይደል የምትሉኝ። በእርግጥ ሁሌ አብሮኝ እንዲሆን አይደለም፣ ግን ስፔሻሊ በቃ በሚያስፈልገኝ ሰዓት ላይ ሰው ላገኝ ስል እርግጠኛ በማልሆንበት ሰዓት፣ ከዛም ባለፈ ደግሞ ብቻዬን ወጣ ስፔሻሊ ወደ ጫካ ዝም ያለ ቦታ ላይ ምናምን በሚሆንበት ሰዓት ላይ
አጋዥ ያስፈልገኛል አይደለ? ስለዚህ የሚያግዘኝ ጋርድ አስፈለገኝ ነገርና አውርተናል በስልክ ከሱ ጋር። እዚሁ ሱቅ ነው የቀጠርኩት። ውል ተዘጋጅቷል። ህጋዊ የሆነ ነገር ነው ባስፈለገኝ ሰዓት። ሲቀጥል እኔም ጋር ምናልባት መክፈል ያለብኝን ነገር በአግባቡ ባልከፈል ምናምን እኔንም ተጠያቂ ለማድረግ ዝም ብሎ በቃል ከሚሆን አስፈለገኝ ጋርድና እናንተንም ከጭንቀት ለማሳረፍ ጭምር ነው። አንድ ቀን 2 ቀን ስጠፋባችሁ እቺ ልጅ ምን ሆና ይሆን ብላችሁ ትጨነቃላችሁ። ምክንያቱም ባለ ብዙ ጠላት ነኝ። ሰው ሱቅ ቀጥሬዋለሁ። አብረን የምንሄድበት ቦታ አለ ከሱ ጋር። ግን ከዛ ቀድመን ውላችንን እንፈራረማለን እና እንግዲህ እሱ ከመጣ በኋላ ያለውን ነገር የማሳያችሁ ይሆናል። እስከዛ ድረስ ግን አብራችን ቆዩ፣ የትም እንዳትሄዱ። ቤተሰቦች በድጋሚ መተናል። እንግዲህ መጥቷል እንደምታዩት ነዋ። እኔ ግን ኮሜንት ላይ የባርዬ ወንድም ነው ወይ ምናምን እንዳትሉኝ። ከባርዬ ጋር የሚያያዝ ምንም ነገር የለ። ካለራቸው ብቻ ነው የሚመሳሰል እና ያው አውርተናል ከሱ ጋር በስልክ ያለው ነገር። እስቲ ውሉን አንተ እስከዛ ድረስ አየት አድርጎኝ ከቤተሰቦች ጋር እስካወራ ድረስ እንግዲህ ያው ባለ ብዙ ጠላት ነኝ። ባለ ብዙ ጠላት ስለ ይሄን ያህል መፈናፈኛው ነው የሚያሳጣ አይደለም። ግን ላይክ በስልክ በትንሹም ቢሆን እንዳወራ ነው አሉ በዙሪያ በተወሰነ ጉዳይ የተነካካቸው ሰዎች እና ባይዛው በፊት ሰው በጋርድ ምናምን ሲሄድ ለምን ምናምን እል ነበረ እና ለካ አስፈላጊ ጊዜ አለ ማለት አንድ ብቻ ሆነ በዛ ላይ ሴት ሆነ በዛ ላይ እንደኔ ደፋር ሲቪተኛ ሆነ አይመጣውም ነገርና በተቻለ አቅም እኔም አግዛለሁ። ብቻን ብዙ ጫና አይኖርም። ነገር ግን ትንሽ በስራ ጉዳይ ከዛ ባለፈም ደግሞ እንደዚህ በጓደኞቼ በሰው ጉዳይ ምናምን የተወሰኑ ጠላቶችን አፍርቻለሁ ነገርና ይሄን ያህል አንተንም ሪስክ ላይ የሚጥል ነገር አይደለም። ምናልባት የሰው ኃይልም የሚያስፈልግ ከሆነ እንጨምራለን። ነገር ግን ዛሬ እንግዲህ አንድ የምንሄድበት ቦታ አለ። እዛ ከመሄዳችን በፊት ውላችንን እንፈራረም ብዬ አስቤ ነው። ምክንያቱም ያው የሰው ነገር አይታወቅም። በእኔም በኩል በክፍያ ችግር ቢኖር አንተም ደግሞ ምናልባት ከውላችን ውጭ እኔ በፈለኩ ሰዓት ባትገኝልኝ ምናምን ለመወቃቀስም ምንም ለማድረግ ወረቀት የያዘው ነገር የተሻለ ነው ብዬ ነው። እንግዲህ ቤተሰቦች እንዴት አያችሁት? ጸባይኛ ነው እንግዲህ ዋናው ስራ ላይ ነው። ዛሬ ደግሞ የምሄድበት ቦታ ማለት ያን ያህል ሪስክ አለው ምናምን በሚል ሳይሆን ብቻዬን የምሆንበት ቦታ ነው። ሁሌም ጫካ ላይ ብቻሽን አትሄጂ ምናምን ትላላችሁ አይደለ? ሰው እንደዛ ስለሆነ አብረን ብንሄድ እሱም የመጀመሪያ የስራ ቀኑ ነው የሚሆነው። ከዛ ባለፈ እንግዲህ ያለው ነገር ሁሌ በቪዲዮ እንደማስተላልፈው አብራችሁ ታያላችሁ፣ አብረን እናያለን። በዚህ እንትኔ ግን በጣም ደስ የሚላችሁ ይመስለኛል ሳስበው። ማለት ብዙ ጊዜ አስከፍቻችኋለሁ በእንደዚህ ጉዳይ። ለምን በቃ ምንም ቢሆን ሴት ልጅ ነሽ ምናምን የምትሉት ነገር አለ። ሰው በደንብ አክሰፕት አድርጌያለሁ። ከአንድ ደግሞ 2 ሰው በጣም የተሻለ ነው። ይቀጥል በማነው ሰሞኑ አግቶኝ ነው አግቼው የነበረው ይሳቅ ደግሞ የሚያርፍ አይመስለኝም በእርግጠኝነት። ማለት
ለውስጥ ሊገባ ይችላል። ከዛ ባለፈ ደግሞ ያው ገንዘቤንም 300,000 ብር ስለተቀበልኩት ጨምሬ እንዴት ምናምን ሊል ይችላል። የመጀመሪያ ቀን የምታስታውሱ ከሆነ ብቻውን አይደለም የመጣው። ሲቀጥል ደግሞ ያው ሀብታም ታውቃላችሁ ላይክ በክብሩ በምናምን ሲመጣበት ሊያረግ የሚችለውን ነገር ነው። ምናልባት ይሄንን ነገር ሲያውቅ እሱም በተደራጀ መልኩ ሊመጣ ይችላል። ትልቁ ደግሞ ስህተቴ ያው በስራ ጉዳይ አልነበር የተገናኘ ነው። ይሄንን ስራ ቦታ ያውቀዋል፣ ግን እዚህ ሰው ያለበት ቦታ ላይ ምንም ሊያረገኝ አይችልም 100% ሲጀመር ካሜራ አለ ምናምን ይሄን ያህል ማንም ጋጦጥ እንደፈለገ የሚሆንባት ሀገር ላይ አይደለም ያለ ነው። አንዳንዴ አለመቀደም ነው። ይሄ መንግስት ደርሶ ህግ ጋር ቀርቦ ምናምን ፕሮሰሱ በቃ ከተቀደማችሁ ተቀደማችሁ። ስለዚህ በተቻለኝ መጠን ስገባና ስወጣ ጠነቀቃለሁ። ማለት ከሌላ ጊዜ በተለየ መልኩ ነው የምላችሁ። ሌላ ጊዜ ሰነፍ ነኝ በራሴ ጉዳይ፣ ያው በጣም ሰነፍ ነኝ ማለት ይሄ ኦቨር ኮንፊደንስ ጥሩ አይደለም። ባይዘው የመጣውን ነገር ሁሉ ህፃን ልጅ አስቦበት ከመጣ ህፃን ልጅ ይጥላችኋል። እዚህ ስፔሻሊ ስራ በመጋባበትና በመውጣበት ሰዓት ነው ሊያገኙ የሚችሉት። ከዛ ባለፈ እንደምታዩት በፊት ላይ ቪዲዮም ስሰራ ድንገት ምናምን ቪዲዮ እየሰራን ይመጣሉ ነገርና አዶን ነው በምን ሊያውቁ ይችላሉ። ፈጣሪ በሚያውቀው ማውቀው ነገር የለም። ግን ምናልባት ሱቅ መጥቶ ቢያጣኝ ሳሙኤል ብዙ ጊዜ ለሱቅ አቅራቢያ ላይ ይመቸኛል ምለው ካፌ ነው የምጠቀመው። አይ ቲንክ ከትላንት ወዲያ ቪዲዮ ለቀኩላችሁ ቦታ አይ ቲንክ እዛም እግሬ መቀነስ መቻል አለብኝ። ምክንያቱም ሰው ተደጋጋሚ የምትሄዱበት ቦታ እናንተን ለማጥቃት ምቹ ነው። ስለዚህ ከሁሉ ጊዜው ባለፈ በደንብ መጠንቀቅ አለብኝ። በደንብ መጠንቀቅ በደንብ ለራሴ ነግሬዋለሁ። በደንብ በተቻለ መጠን ሰው የሱን ጉዳይ ግን በቃ በይበልጥ ማለት ነው። አንደኛ እሱ ባላሰበበት ሰዓት ነው ብሬን ያስመለስኩት። ሁለተኛ ያ ወንድ ልጅ ነው እልህ ይገባዋል። እኔ ሴት ሆኜ ነው የተበቀልኩት አይደለ? እልህ ይዞኝ ብቻሽን ነይ ብሎኝ ያንን ሁሉ አድርጎኝ አታሳሹኝና ግን እንዳጋጨኝ ባጋጨው ደስ ይለኝ ነበር በሰዓቱ። ግን በቃ ዋናው አላማው ብሬ ስለነበረ ብሬ ማስመለስ ስለነበረ ከዛ ባለፈ ደግሞ ካሳይንም ጭምር ስለሆነ ያስመለስኩት በቃ ኦኬ በሚል ነው የተውኩት። እኔ አልሰነዘርኩበትም እንዳያችሁት። የሱ ግን አለ ምናልባት አሁን ላይ አይደለም የሚታወቀው፣ ከጊዜ ቆይታ በኋላ ሌላም ነገር ይዞ ሊመጣ ይችላል። ግን ደግሞ በቃ ቻርቻሩን ነገር ማሰብ ነው። ጥሩ ውጤት ይኖራል ብዬ አስባለሁ። ምክንያቱም እብጠቱ ከበፊቱ በጣም ቀንሷል። ሰው እንግዲህ ሐኪሞቹ የሚሉትን ነገር በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። አሁን ግን ዝም ብዬ በባዶ አላድርቃችሁ። ጀስት ትልቁ ነገር ለራሴ ጋርድ ቀጥሬያለሁ። በእርግጥ ጠባቂ ፈጣሪ ነው፣ ግን ደግሞ ከሱ ቀጥሎ የሚያግዛችሁ ምናምን ሰው ያስፈልጋል። እንደምታውቁት ወንድሞቼም በራሳቸው ጉዳይ ቢዚ ናቸው። በተቻለ መጠን ብቻዬን እያንዳንዱ ቦታ ጦል ከምል አሁን ላይ ደግሞ ከሱ ጋር በቀጣይ ቪዲዮ ተመልሰን እንመጣለን። እስካሁን ድረስ አብራችሁ ስለቆያችሁ ከልብ እናመሰግናለን። እንግዲህ ዛሬ ባለ ጋርድ ነኝ ጋይስ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።